ተመልሻለሁ። ኢንትሮዳክሽን ቱ ስታቲስቲክስ እንደቀጠለ ነው። ቻፕተር 5 ደርሰናል። ኤሌመንታሪ ፕሮባቢሊቲ ዛሬ በዚህ ቪዲዮ እናያለን። ከዚህ በፊት በርካታ የስታቲስቲክስ ቪዲዮዎችን ሰርች የላችሁ ነበር። እንደጠቀማችሁ ተስፋ አደርጋለሁ። ፕሊዝ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ብዙ ሰው ጋር እንዲደርስልኝ ላይክ በማድረግ እኔን ሰፖርት ማድረግ እንዳትረሱ። ሀሳብ አስተያየታችሁ ወይም እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ለሁላችሁም በፍጥነት የሚመልስ ነው የሚሆነው። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ሁኑ። መልካም ጊዜ። ኤሌመንታሪ ፕሮባቢሊቲ ማለት አንድ ነገር የመሳካት እድሉ ምን ያህል እንደሆነ በቁጥር የሚለካ የሂሳብ ዘዴ ነው። ውጤቱንም ሁል ጊዜ ከ0 እስከ 1 ድረስ ነው የሚሆነው። 0 ማለት ፈጽሞ የማይሳካ ነገር ሲሆን 1 ማለት ደግሞ በእርግጠኝነት የሚሳካ ነገር ነው። ስለዚህ ፕሮባቢሊቲ ሁሌም በዚህ ሬንጅ ውስጥ ነው የሚገኘው። ፕሮባቢሊቲ ቲዮሪ is the foundation upon which the logic or inference is built. ፕሮባቢሊቲ የሆነ unknown የሆነ ነገር ኢንፈር ለማድረግ ለመጠቆም መሰረት ነው። it helps us to cope up with uncertainty. ያልታወቁ ይሆናል አይሆንም የምንላቸው uncertain የሆኑ ኢቨንቶችን ስታቲስቲካሊ ኢንፈር ለማድረግ ይረዳናል። In general, probability is the chance of outcome of an experiment. It is measured how likely an outcome is occur. Probability ማለት የሆነ ኢቨንት የመሆንና ያለመሆን አውትካም ውጤቱን ኦር ደግሞ የሆነ ቢዝነስ አስጀምረን ፕሮፊት ወይም ሎስ የማድረጋችን እድል ብዙ ነገር ላይ መውሰድ እንችላለን። ሐሳቡ ፕሮባቢሊቲ ብሮድ ነው። ዲፊኒሽን ኦፍ ሰም ፕሮባቢሊቲ ተርም እነዚህ ፕሮባቢሊቲ ላይ ስንሰራ የምናገኛቸው ተርሞች ናቸው። 11 ይሆናሉ። አንድ ባል ልንገራችሁ በኋላ ያው ስንሰራ እንዲቀለን ነው። ኤክስፐሪመንት any process of observation or measurement or any process which generally well defined outcome. ኤክስፐሪመንት ማለት በፕሮባቢሊቲ የትኛውም አይነት ድርጊት ወይም ክንውን ነው። ያን ክንውን ግልጽ የሆነ ውጤት ካለው ኤክስፐሪመንት እንለዋለን። ለምሳሌ ሳንቲም መወርወር ውጤቱ ግልጽ ነው። ባሁኑ ወይ ሚዛን ነው ወይ ጎፈር ነው የሚሆነው። ከሁለቱ ውጪ ሊሆን አይችልም አውትካሙ ማለት ነው። ስለዚህ ሌላ ውጤት የለውም። እንደዛ አይነት ድርጊቶችን ኤክስፐሪመንት እንላቸዋለን። Probability experiment it is an experiment that can be repeated any number of items under similar condition and possible to enumerate the total number of outcome without predicating an individual outcome. It's also called random experiment. ቀደም አንድ የሰራነውን ኤክስፐሪመንት ደጋግመን ሪፒቲድሊ ስንሰራው በተመሳሳይ ኮንዲሽን ምን እንለዋለን? ፕሮባቢሊቲ ኤክስፐሪመንት እንለዋለን። ኤግዛምፕል if a pair of die is rolling once in possible all the possibility outcomes 1 2 3 4 5 and 6 but it is not the possibility to predicate which outcome will occur. በምሳሌ ስናየው የሆነ 6 ጎን ያለው እንደዚህ አይነት ነገር ብንወረውር ሊቀመጥ የሚችለው በአንዱ ሳይድ ነው። ስለዚህ ከ1 እስከ 6 አውትካም ይኖረናል ማለት ነው። ውጤቱ ሊመጣ የሚችለው ከ1 እስከ 6 ነው። ነገር ግን በዚህኛው ሳይድ ነው የሚያርፈው ብለን እርግጠኛ መሆን አንችልም። ምክንያቱም 6ቱም ሳይድ እኩል ቻንስ አላቸው። ይህንን አይነት ቻንሶች ምን እንላቸዋለን? ራንደም ኤክስፐሪመንት እንላቸዋለን ማለት ነው። outcome the result of single trial of random experiment. ይሄውን ወርውረን የሚመጣው ውጤት ምን እንለዋለን? አውትካም እንለዋለን። በዚህ ምሳሌ ብቻ ሳይሆን በሌሎችም ሰርተን ወይም ሞክረን የሚመጣው ነገር አውትካም ነው። sample space set of all possible outcome of probability experiment. sample space ማለት የሚመጡት አውትካሞችን አጠቃላይ sample space እንላለን። ለምሳሌ 6 ጎን ያለው ሰርክል ነገር ብንወረውር ሊኖር የሚችለው 6 አውትካም ብቻ ነው። ወይ በአንደኛው ሳይድ ነው የሚሆነው ወይ ሁለተኛው ወይ ሶስተኛው ወይ አራተኛና ወይ 5 ወይ 6 ነው የሚሆነው። ከነዚህ ውጪ ሌላ አውትካም ሊኖረን አይችልም። ስለዚህ እነዚህ 6ቶቹ ሳምፕል ስፔስ እንላቸዋለን። የሳንቲም ሲሆን ደግሞ 2 ሳምፕል ስፔስ ነው የሚኖረን። ወይ ሚዛን ነው ወይ ጎፈር ነው የሚሆነው። ወይ ሄድ ነው ወይ ቴል ነው ማለት ነው አውትካሙ። ስለዚህ እነዚህ ሙሉ አውትካሞቹ ሳምፕል ስፔስ እንላቸዋለን። Event is a subset of sample space. It is a statement about
one or more outcome of random experiment that are denoted by capital letter ኢቨንት ማለት በሳምፕል ስፔሳችን የሚገኝ ሲሆን የተሰጠን ሳምፕል ስፔስ በሆነ ግሩፕ ስንከፍለው ምሳሌው የበለጠ ግልጽ ስለሚያደርገው ወደ እሱ ልውሰዳችሁ considering the above experiment let A be the event of odd number B the event of even number and C the event of number 8 የቀደመው ምሳሌ ላይ 6 ጎን ያለው ዳይ ልናገኝ የምንችለው ሳምፕል ስፔሳችን ዘርዝረናል A የሚለው ኢቨንታችን ኦድ ነምበር ነው እያለኝ ነው ሳምፕል ስፔሳችን ከ1 እስከ 6 ነበር ኢቨንት ኦፍ ኦድ ነምበር የሚሆኑት 1 3 እና 5 ናቸው እነዚህ 1 3 እና 5 ኦድ ነምበር ስለሆኑ ማለት ነው ሶ በኢቨንት ስንከፋፍለው እንደዚህ ነው የሚሆነው ኢቨንት ኦፍ ኢቭን ነምበር ሲሆን ደግሞ ኢቭን ነምበር የሆኑትን እስከ 6 ድረስ እናወጣቸዋለን 2 4 እና 6 ናቸው ኢቨንት ኦፍ ነምበር 8 ኢምፕቲ ስፔስ ኦር ኢምፖሲብል ነው ምክንያቱም ሳምፕል ስፔሳችን ላይ እስከ 6 ብቻ ነው ያለው ኢቨንታችን ከሳምፕል ስፔሳችን ሊበልጥ ስለማይችል ማለት ነው ሶ ኢምፖሲብል አውትከም ነው 6 ሳይድ ድረስ ብቻ ስለሆነ ያለው 8ኛ ሳይድ ሊኖረን አይችልም ስለዚህ ኢቨንት ማለት ሳምፕል ስፔሳችን ላይ በተለያየ ግሩፕ ስንከፍለው ምን እንለዋለን ኢቨንት ይሆናል ማለት ነው if a sample space has n numbers there are exactly to the power of n subset or event ሳምፕል ስፔሳችን n የሆነ ኦብዘርቬሽኖች ካሉት ሁለተኛ ስሞል ኤናችን ምን እንለዋለን ኢቨንት ይሆናል ማለት ነው equally likely event which have the same chance or occurrence የሆነ ኢቨንት ላይ የመሆን እድላቸው ሁሉም ተመሳሳይ ከሆነ ለምሳሌ ሳንቲም ብንወራውር ወይ ሄድ ነው ወይ ቴል ነው የማግኘት እድላችን 50% ነው ሶ equal likely event ናቸው ማለት ነው complement of an event the complement of an event means non occurrence of a and it's denoted by a complement ወይ ፓራፍ ነገር ከላይ ወይም ac or ደግሞ a ሰረዝ ነገር ይሆናል contains this point which the sample space which denoted belongs to a complement ማለት የሆነ ነገር ተገላቢጦሽ እንደማለት ነው ለምሳሌ የቀደመው ምሳሌ event of odd number ካለ የዚህኛው complement ደግሞ ሳምፕል ስፔሳችን ላይ ያሉት ሁሉንም ነገሮች ከኦድ ነምበር ውጪ ያለው complement of a እንላለን የa የመሆን እድል ካለ complement of a ደግሞ የa ያለ መሆን እድል እንደማለት ነው elementary event an event having only single element or simple point elementary event ማለት የሆነ ኢቨንት ሲንግል የሆነ ሳምፕል ፖይንት ሲኖረን elementary event እንለዋለን mutual exclusive event to event which cannot happen at the same time በሁለት ኢቨንቶች ላይ ሁለቱም ጋር የማይካተት ነገር mutual exclusive እንለዋለን ሁለቱም ጋር የማይካተት ለምሳሌ ከ0 እስከ 4 ባሉት ቁጥሮች ላይ የመጀመሪያው ኦድ ቁጥር ካለ የመሆን በሁለተኛው ደግሞ ኢቭን ቁጥሮች የመሆናቸውን እድል ብንል ከ0 እስከ 4 ድረስ ሁለቱም ላይ የማይካተተው ቁጥር አንድ ቁጥር አለ እሱም 0 ነው ምክንያቱም ኦድ ነምበር ካልን 1 እና 3 አሉ ኢቭን ነምበር ካልን 2 እና 4 አለ mutual exclusive ሁለቱም ጋር የማይካተተው 0 ነው የሚሆነው independent event two event are independent if occurrence of one does not affect the probability of the other occurrence independent event ማለት ሁለት ኢቨንቶች ላይ የአንዱን ኦከር መሆን ሌላኛውን አፌክት የማያደርግ ከሆነ independent event እንላለን dependent event two event are dependent if the first event affects the outcome of or the occurrence of the second event in a way the probability is changed dependent event ማለት ሁለት ኢቨንቶች ላይ አንዱ ኦከር መሆን ሌላኛውን አፌክት የሚያደርግ ከሆነ dependent event እንለዋለን dependent እና independent event በደንብ እንዲጠራላችሁ አንድ ምሳሌ ልስጣችሁ የሰፈር ላይ እጣ የሚያወጡ ሰዎች በእንደዚህ አይነት ወይ እነሱን አሁን እጣ ሲያወጡ ከ1 እስከ 50 ድረስ እጣውን ከሸጡ 50ዎቹም ሰዎች እድላቸው እኩል ነው የሁሉንም እድል አንድ 50ኛ ነው የሚሆነው አንድ እጣ ከወጣ በኋላ ሁለተኛው ላይ ግን የመጀመሪያው የወጣው ቁጥር እጣው ላይ ስለማይሳተፍ ሁለተኛው እጣ የሚወጣው 49 ሰዎች ናቸው የሚሆነው ስለዚህ ቻንሱ እየሰፋ ነው የሚሆነው የሁለተኛው ቻንስ አንድ 50ኛ ሳይሆን አንድ 49ኛ ነው የሚሆነው
ስለዚህ ቻንሱ እየሰፋ ነው የሚሄደው። እንደዚህ አይነት ኢቨንቶች ምን እንላቸዋለን? ዲፔንደንት ኢቨንት እንላቸዋለን። ነገር ግን አንደኛ የወጣለት ሰው ሁለተኛም ላይ ሶስተኛም ላይ እጣ ውስጥ ገብቶ የሚሳተፍ ከሆነ ኢንዲፔንደንት ኢቨንት እንላለን ማለት ነው። ኤግዛምፕል what is the sample space for the following experiment tossing die one time ጥያቄው ሳምፕል ስፔስ ማለት ቀደም የነገርኳችሁ ነው። ልናገኛቸው የምንችላቸው ሁሉንም አውትካሞች ሳምፕል ስፔስ እንላለን። ለምሳሌ 6 ጎን ያለው ዳይ ወደ ላይ ብንወረውር ልናገኝ የምንችለው ከ1 እስከ 6 ብቻ ነው የሚሆነው። ምክንያቱም ዳይ 6 ጎን ብቻ ስላለው 1 2 3 4 5 እና 6 ሳምፕል ስፔሳችን ነው ማለት ነው። ቶሲንግ a coin 2 times ሳንቲም 2 ጊዜ ብንወረውር ሊመጣ የሚችለው ወይ ሁለቱንም ሄድ ሄድ ነው የሚሆነው ወይ ደግሞ የመጀመሪያው ሄድ ሆኖ ሁለተኛው ቴል ይሆናል ወይ የመጀመሪያው ቴል ሆኖ ሁለተኛው ሄድ ይሆናል ወይ ደግሞ ሁለቱንም ቴል ቴል ይሆናሉ። ከነዚህ ከአራቱም ውጪ ሌላ አውትካም ሊኖረን አይችልም። ሳንቲም 2 ብንወረውር ከነዚህ ውጪ ልናገኝ አንችልም። light bulb is manufactured, it is tested for its life length by time የሆነ አምፖል የሰራ ነው ለምን ያህል ጊዜ ሊሰራ እንደሚችል ሳምፕል ስፔስ ማውጣት ሃርድ ነው። ከተሰራበት ቀን ጀምሮ ኢንፊኒት ለሆነ ጊዜ ሊሰራ ይችላል፣ ለተወሰነ ጊዜ ሊሰራ ይችላል። counting rule in order to calculating probability we have to know the number of element of an event, the number of element of sample space. probability calculate ለማድረግ ኤሌመንቶቻችንና ያለው አጠቃላይ ቶታል ሳምፕል ስፔስ ማወቅ አለብን። that is in order to judge what is probability we have to know what is possibility. probability judge ለማድረግ በመጀመሪያ ሊሆን የሚችለው ፖሲቢሊቲዎቻችን ሁሉንም ማወቅ አለብን። in order to determine the number of outcome one can be several rule of counting. የሚገኘው አውትካም ዲተርማይን ለማድረግ የተለያዩ ህጎች መጠቀም እንችላለን። አዲሽናል ሩል፣ መልቲፕሊኬሽን ሩል፣ ፐርሙቴሽን እና ኮምቢኔሽን ሩሎች ይኖራሉ። to list the outcome of a sequence of an event useful device is called tree diagrammatical is used. የምናገኛቸው አውትካሞች በትሪ ዲያግራም መጠቀም አሪፍ ነው። ተጠቀሙበት በዚህኛው ወይ ማለት ነው። example student goes to nearest snack to have breakfast. He can take tea, coffee or milk with bread, cake and sandwich. how much possibility does he have? የሆነ ተማሪዎች ወደ አቅራቢያቸው ቁርስ መመገቢያ ጋር ሄዱና የሚጠጡት ነገር ሻይ አለ፣ ቡና አለ፣ ወተት አለ። ከሱ ጋር የሚጠቀሙት ደግሞ የሚበሉት ደግሞ ዳቦ አለ፣ ኬክ አለ፣ ሳንድዊች አለ። ስለዚህ ምን ያህል ፖሲቢሊቲ ያላቸው ነው የሚለው። ለምሳሌ አሁን ሻይ ከመረጠ ወይ በሳንድዊች ነው ወይ በኬክ ነው ወይ በዳቦ ነው የሚበላው። ቡናም ከመረጠ ልክ እንደዛ፣ ወተትም ከመረጠ ልክ እንደዚህ ነው የሚሆነው። ሁሉንም ምን ያህል ወይ ምን ያህል አማራጭ ይኖረዋል ነው የሚለው። ስለዚህ አንድ ሰው 9 ምርጫ ወይ ኦፕሽኖች ይኖሩታል። multiplication rule if chosen consists of k steps which the first can be made in the n1 ways, the second can be made in the n2 ways, then the k's can be made nk ways, then the whole chosen can be made in n1 times n2 times nk times. multiplication rule ላይ probability የሆነ አንድ ሴክሽን የሆነ ያህል ዌይ አሉት፣ ሁለተኛውንም ልክ እንደዛ የሆነ ያህል ዌዮች አሉት። ስለዚህ ፕሮባቢሊቲ የመጀመሪያው ዌይ ሲባዛ በሁለተኛው ዌይ ሲባዛ በሶስተኛው ዌይ እያለ እስከመጨረሻው ድረስ እናባዛለን ማለት ነው። ኤግዛምፕል the digits 0 2 3 and 4 are to be used in the 4-digit identification card. how many different cards are possible if repetition are permitted? 4 ዲጂት የሆነ መታወቂያ ካርድ ለመስራት 5 ዌዮች አሉን። ሪፒቴሽን ይፈቀዳል። የመጀመሪያው ላይ ሰሌክት የተደረገ ቁጥር ሁለተኛውም ላይ ሪፒትድ ማድረግ ይቻላል። የመጀመሪያው ላይ 5 ዌዮች አሉ፣ ሁለተኛውም ላይ 5 ዌዮች አሉ፣ ሶስተኛውም ላይ ልክ እንደዛው፣ አራተኛውም ላይ ልክ እንደዛው 5 ዌዮች አሉት። ስለዚህ ቅድም n1 times n2 up to nk ድረስ ነበር ያልነው። 5 ሲባዛ በ5 ሲባዛ በ5 ሲባዛ በ5 እናደርጋለን 625።
የተለያዩ ዌዎች አሉን ማለት ነው። ቢ ሪፒቴሽን አር ኖት ፐርሚትድ መደጋገም የማይቻል ከሆነ ደግሞ የመጀመሪያው ድርጅቶች ላይ 5 ዌዎች አሉ። ሁለተኛው ላይ ደግሞ በመጀመሪያ ላይ ተጠቀምነው ሊሆን ስለማይችል አንድ እንቀንሳለን 4 ዌዎች አሉ። ድርጅት 3 ዌዎች አሉ። ሁለተኛ ዌይ ይኖረናል። ሶ n1 ታይምስ n2 ታይምስ n3 ታይምስ n4 ይሆናል። 5 ሲባዛ በ4 ሲባዛ በ3 ሲባዛ በ2 ይሆናል። 120 የተለያየ ፖሲቢሊቲዎች ይኖረናል ድግግሞሽ የማይቻል ከሆነ። permutation an arrangement of n object in specific order is called permutation of an object የሆነ ኦብጀክቶቻችን ስፔሲፊክ በሆነ ኦርደር አሬንጅ ማድረግ permutation እንለዋለን። permutation አሬንጅ ለማድረግ ህጎች አሉት። የመጀመሪያው the number of permutation of n1 distinct object taken all together in n permuted specific order ሁሉንም በn ኦብጀክት ከሆነ n permutation ይሆናል ማለት ነው። n permutation ማለት ደግሞ n times n-1 permutation times n-2 permutation up to 2 times 1 እስከ መጨረሻ ድረስ ይቀጥላል። The arrangement of n object in the specific order using object at a time is called the permutation of n object taken r objects that at the same time written as n permutation r ሁለተኛ ደግሞ n object r ይሆናል ስፔሲፊክ ኦርደር ሲሆን ማለት ነው። ለምሳሌ ሁለት ፊደሎች አንድ ላይ እንዲመጡ ወይም ሁለት ቁጥሮች አንድ ላይ እንዲመጡ በእነዚህ አይነት ወይ ስፔሲፊክ በሆነ ኦርደር ስናስቀምጥ ይሄኛው ፎርሙላ እንጠቀማለን። n permutation r ይሆናል ማለት ነው። ሶ n permutation r ማለት is equal to n permutation over n minus r permutation ይሆናል። the number of permutation of n object in which k1 are alike k2 are alike up to kn are alike is ይሄኛው ደግሞ አንድ ኦብጀክት ብዙ ጊዜ ሲደጋገም የምንሰራበት በዚህ ወይ ነው የሚሆነው n permutation r ይሆናል። n factorial over k1 factorial k2 factorial up to kn factorial በምሳሌ አሁን ሶስቱንም ግልጽ ላድርግላችሁ። suppose we have a letter abcd how many permutation are taken all the fours አራት ኦብጀክቶች ናቸው በአራት ስፔሲፊክ ኦርደር ነው የሚለው ሶ n ናችን is equal to 4 ነው። ፎርሙላችን የሚሆነው n ፋክቶሪያል ነው ማለት ነው። 4 ፋክቶሪያል ማለት 4 ሲባዛ 4 ሲቀነስ 1 ሲባዛ 4 ሲቀነስ 2 ሲባዛ 4 ሲቀነስ 3 ነው የሚሆነው። ሶ 4 ሲባዛ በ3 ሲባዛ በ2 ሲባዛ በ1 24 ይመጣል permutationአችን። how many permutation are 2 letter at a time ኦርደራችን 2 ሌተር በአንዴ ኦርደር እንዲሆን ከሆነ ደግሞ ኤናችን 4 ነው የሚሆነው አራችን ደግሞ 2 ነው የሚሆነው። ሶ 4 permutation 2 ነው የሚሆነው 4 ፋክቶሪያል ኦቨር 4 ሲቀነስ 2 ፋክቶሪያል ይሆናል። 4 ፋክቶሪያል ቅድም ሰርተን ነበር 24 ነበር ያመጣነው 4 ሲቀነስ 2 ደግሞ 2 ፋክቶሪያል ነው 2 ፋክቶሪያል ማለት ደግሞ 2 ሲባዛ በ1 ነው። ሶ 24 ሲካፈል 2 12 ይመጣል permutationአችን። how many different permutation can be made from the letter in the word correction እዚህ ላይ አሁን ድግግሞሽ አለ። ድግግሞሽ ሲኖር ደግሞ n factorial over k1 factorial times k2 factorial up to kn factorial ድረስ ነበር ያልነው። n-ናችን ፊደሎቹን ስንቆጥር 10 ይሆናሉ። ስለዚህ n 10 ነው። c 2 ጊዜ ተደግሟል። o 2 ጊዜ ተደግሟል። r 2 ጊዜ ተደግሟል። e አንድ ጊዜ ነው የተደገመው። c ቅድም ቆጥረናል። t አንድ ጊዜ ነው የተደገመው። i አንድ ጊዜ ነው የተደገመው። o ቅድም ቆጥረናል። n አንድ ጊዜ ነው። ፎርሙላችን ይሄ ነው። n = 10 ነው። ሶስት ፊደሎች ሁለት ጊዜ ተደግመዋል። ሌሎቹ አንድ ጊዜ ነው የተደገሙት። ስለዚህ የተደገመው n ፋክቶሪያል ማለት 10 ፋክቶሪያል ማለት ነው ኦቨር 2 ፋክቶሪያል ሲባዛ 2 ፋክቶሪያል ሲባዛ 2 ፋክቶሪያል ሲባዛ በ1 ሲባዛ በ1 ሲባዛ በ1 ነው የሚሆኑት 10 ፋክቶሪያል ኦቨር 6 ይሆናል። ሶ እናንተ ቼክ አድርጉት 453600 ይመጣል። እነዚህ አራት ኤክሰርሳይሶቹ permutation በተመለከተ ናቸው።
የመጀመሪያው ኦራሊ ላስረዳችሁና አሰራሩ ልንገራችሁ። ሌሎቹን ቼክ አድርጓቸው፣ ብዙም ልዩነት የላቸውም። 6 different statistics books, 7 different physics books and 3 different economics books are arranged on a shelf. How many different arrangements are possible if 6 የስታቲስቲክስ መጽሐፎች፣ 7 የፊዚክስ እንዲሁም ደግሞ 3 የኢኮኖሚክስ መጽሐፎች ሼልፍ ላይ አሬንጅ ለማድረግ ምን ያህል ዌዎች ይኖረናል ነው የሚለው። በመጀመሪያ 6 ሲደመር 7 ሲደመር 3 16 ነው። ስለዚህ የናችን ስንት ይሆናል? 16 ነው ማለት ነው። ፖሲብል አውትካማችን ለማግኘት 16 ፋክቶሪያል ይሆናል። ሌላኛው the book in each particular subset must be all stand together። መጽሐፎቻችን በእያንዳንዱ ሰብጀክት ፓርቲኩላርሊ አሬንጅ ቢደረጉ ይሄን ፎርሙላ ነው የምንጠቀመው። n is equal to 16 ፋክቶሪያል ነው። የስታቲስቲክስ መጽሐፎች ኦቨር እናደርግና የስታቲስቲክስ መጽሐፎች 6 ናቸው፣ 6 ፋክቶሪያል ይሆናል። ሲባዛ የፊዚክስ መጽሐፎች 7 ናቸው፣ 7 ፋክቶሪያል ይሆናል። ሲባዛ የኢኮኖሚክስ መጽሐፎች 3 ፋክቶሪያል ይሆናል። ሌላኛው only the statistics book must stand together። ይሄኛ ደግሞ የስታቲስቲክስ መጽሐፎች ብቻ አንድ ላይ አሬንጅ አድርገን ሌሎችን ግን መደባለቅ ይቻላል ነው የሚለው። ስለዚህ የምንጠቀመው 16 ፐርሙቴሽን 6 ይሆናል ማለት ነው። 16 ፋክቶሪያል ኦቨር 16 ሲቀነስ 6 ፋክቶሪያል ይሆናል። 16 ፋክቶሪያል ኦቨር 10 ፋክቶሪያል ይሆናል ማለት ነው። ኮምቢኔሽን selection of objects without regarding to order is called combination። select without order ሲሆን ደግሞ combination ነው የሚሆነው። arrangement with specific order ሲሆን permutation ነበር ያልነው። እንዳያምታታችሁ ልዩነት አላቸው። example given the letter ABCD list the permutation and combination for selection to letter። permutation ሲሆን way of arrangement ነበር with specific order። ስለዚህ ABCD 4 ናቸው። ስለዚህ 4 ፋክቶሪያል ኦቨር ሰሌክት ያደረግናቸው በሁለት ሌተር ስለሆነ 2 ይሆናል ማለት ነው። 12 ይሆናሉ። ኮምቢኔሽን ሲሆን ደግሞ 6 ይሆናል ማለት ነው። ፎርሙላውን ከስር ላሳያችሁ ነው። ፐርሙቴሽን ላይ AB እና BA የተለያዩ ናቸው። ኮምቢኔሽን ላይ ሲሆን ደግሞ AB ከBA ጋር ተመሳሳይ ናቸው፣ ምንም ልዩነት የላቸውም ማለት ነው። ሶ ኮምቢኔሽን የራሱ የቻለ ሩሎች አሉት። the number of combination of r objects selected from n object is denoted by n combination r or n combination r is given by n combination r is equal to n factorial over n minus r factorial times r factorial። የቅድሙ ላይ ስንሰራው 4 ፊደሎች ናቸው ያልነው። ሶ ስለዚህ n 4 ነው፣ r ደግሞ 2 ነው። ሶ 4 ፋክቶሪያል ኦቨር 2 ፋክቶሪያል ሲባዛ 2 ፋክቶሪያል ይሆናል። 2 ፋክቶሪያል ሲባዛ 2 ፋክቶሪያል 4 ይሆናል። 4 ፋክቶሪያል ደግሞ 24 ይሆናል። 24 ሲካፈል ለ4 6 ይመጣል ማለት ነው። ሌላም ምሳሌ አለ። in how many way a committee of 5 people chosen out of 9 people። የሆነ ኮሚቴ 5 ሰዎችን ተመርጠው ከ9 ሰዎች መካከል ስንት ዌዎች እንዳለ ለማወቅ ኤናችን 9 ነው፣ አር ደግሞ 5 ነው። ሶ 9 ፋክቶሪያል ኮምቢኔሽን ስለሆነ ኦቨር 9 ሲቀነስ 5 ፋክቶሪያል ይሆናል ታይምስ 5 ፋክቶሪያል ይሆናል። 9 ማይነስ 5 ፋክቶሪያል ማለት 4 ፋክቶሪያል ነው። 9 ፋክቶሪያል ኦቨር 4 ፋክቶሪያል ታይምስ 5 ፋክቶሪያል ይሆናል። እንደዚህ ሲሆን 126 የተለያዩ ዌዎች ይኖሩታል። among 15 clocks there are 2 defective in how many way can an inspector chosen the 3 of clocks for inspection። ከ15 ሰዓቶች መካከል 2 የተበላሹ ናቸው፣ 13ቱ ደግሞ ያልተበላሹ ናቸው። ከነዚህ ውስጥ ኢንስፔክተሩ 3ቱን ቢመርጥ ምን ያህል ዌዎች ይኖሩታል? a there is no restriction n is equal to 15 ነው፣ r ደግሞ 3 ነው። ሶ በፎርሙላችን መሰረት 15 ፋክቶሪያል ኦቨር 15 ሲቀነስ 3 ፋክቶሪያል ታይምስ 3 ፋክቶሪያል ነው የሚሆነው። 12 ፋክቶሪያል ታይምስ 3 ፋክቶሪያል ነው የሚሆነው is equal to 455 የተለያዩ ዌዎች ይኖሩታል።
ቢ none of the defective clocks included የተበላሹ ሰዓቶች አይካተቱም። የተበላሹ ሰዓቶች ብዛት 2 ነው። ያልተበላሹት 13 ናቸው። ከተበላሹ ሰዓቶች ምንም አንመርጥም። ሶ 2 ኮምቢኔሽን 0 ይሆናል። ካልተበላሹት ደግሞ 13 ኮምቢኔሽን 3 ይሆናል 3 ስለምንመርጥ። ሶ የትኛውም ቁጥር በ0 ኮምቢኔሽን ሲሆን አንድ ነው የሚመጣው። ሶ አንድ ሲሆን ማባዛትም አያስፈልግም። ሶ 13 ፋክቶሪያል ኦቨር 13 ማይነስ 3 ፋክቶሪያል ታይምስ 3 ፋክቶሪያል ይሆናል። 13 ፋክቶሪያል ኦቨር 9 ፋክቶሪያል ታይምስ 3 ፋክቶሪያል ይሆናል is equal to 286 የተለያዩ ዌዎች ይኖሩታል ማለት ነው። ሲ only one of the defective clocks is included አንድ ብቻ የተበላሸ ተካቶ ሁለቱ ደግሞ ያልተበላሹ ሲሆኑ ሁለት ኮምቢኔሽን 1 ይሆንና ታይምስ 13 ኮምቢኔሽን 2 ይሆናል ማለት ነው። እንደዚህ ሲሆን ማባዛት ነው። ሶ በተመሳሳይ መንገድ 156 የተለያዩ ዌዎች ይኖሩታል ማለት ነው። two of the defective clocks is included ሁለት የተበላሹ ሰዓቶች ኢንክሉድ ሲሆኑ አንድ ያልተበላሸ ሰዓት ነው የሚሆነው። ስለዚህ ሁለት ኮምቢኔሽን 2 ይሆናል ታይምስ 13 ኮምቢኔሽን 1 ይሆናል ማለት ነው። እዚህ ጋርም በስህተት ነው 3 ያለው 1 ነው የሚሆነው። ሰሌክት የሚደረጉት ከ3 ስለማይበልጥ ሁለት ከተበላሹት አንድ ደግሞ ካልተበላሸው ነው የሚሆነው። መልሱ ግን ትክክል ነው። በአንድ ነው የተሰራው። የትኛውም ቁጥር በራሱ ኮምቢኔሽን ሲሰራ ወይም አንድ ነው የሚሆነው። ሶ 13 ኮምቢኔሽን 1 ማለት 13 ነው የሚሆነው። 13 ፋክቶሪያል ኦቨር 13 ማይነስ 1 ፋክቶሪያል ታይምስ 1 ፋክቶሪያል ማለት ነው። 13 ፋክቶሪያል ኦቨር 12 ፋክቶሪያል ታይምስ 1 ፋክቶሪያል is equal to 13 ይመጣል ማለት ነው። ብዙ ኤግዛምፕል ስለሰራ ኮምቢኔሽን ላይ ጊዜያችን ለመጠቀም ይሄንን ኤግዛምፕል ዘለዋለሁ። አሁን ይሄኛው የመጀመሪያው ጥያቄ ከስቴትመንት ውጪ ምንም አይለይም ከነዚህ ጥያቄዎች ጋር። ሌሎቹም ልክ እንደዛ ናቸው። approach to measuring probability አራት የተለያዩ ኮንሴፕቹዋል አፕሮቾች አሉ ፕሮባቢሊቲ ቲዮሪ ላይ ማለት ነው። ክላሲካል አፕሮች አለ፣ ፍሪኩዌንቲስት አፕሮች አለ፣ አክሲዮማቲክ አፕሮች አለ፣ ሰብጀክቲቭ አፕሮች አለ። እነዚህን አሁን አንድ በአንድ እናያቸዋለን። የመጀመሪያው ክላሲክ አፕሮች ነው። this is approach is used when all outcome are equally likely total number of outcome is finite say n ክላሲካል አፕሮች ለመጠቀም ሁሉም አውትኮሞቻችን እኩል የሆነ ቻንስ ሊኖራቸው ይገባል እና ደግሞ ነምበር ኦፍ አውትካማችን ፋይናት መሆን አለበት። ቆጥረን ልንደርስበት መቻል አለብን። ቆጥረን የማንጨርሰው ወይም ኢንፋይናት ከሆነ በክላሲካል አፕሮች አይሆንም ማለት ነው። if random experiments with n equally likely outcome is conducted and out of n outcome are favorable to be event a then the probability that event a occur denoted by pa ራንደም የሆኑ ኤክስፐሪመንቶቻችን ላይ n የሆኑ አውትካሞች አሉ። ፎርሙላችን የሚሆነው pa na over total observation n ይሆናል ማለት ነው። example pair of die is tossing once what is the probability of getting number 4 የሆነ 6 ሳይድ ያለው ዳይ ቶስ ብናደርግ ወደ ላይ ብንወረውር ሳምፕል ስፔሳችን ወይም ቶታል አውትካማችን ከ1 እስከ 6 ናቸው። ከነዚህ ውስጥ 4 ቁጥር የመሆን እድሉ ደግሞ 4 ቁጥር ሲንግል የሆነ ቁጥር ስለሆነ ሶ ኤንኤያችን 1 ነው። probability of a is equal to na over n of sample space ይሆናል ማለት ነው። ኤንኤያችን 1 ነው። ሳምፕል ስፔሳችን 6 ስለሆነ 1/6 ይሆናል ማለት ነው። 4 ቁጥርን የማግኘት እድላችን። ቢ an odd number የመሆን ቻንሱ ደግሞ ሳምፕል ስፔሳችን አይቀየርም 6 ነው። ከ1 እስከ 6 ነው። ሶ ኦድ ነምበር ደግሞ 1 3 እና 5 እናገኛለን እስከ 6 ድረስ። ሶ ኤንኤያችን 3 ነው ማለት ነው። pa is equal to na over n of sample space ይሆናል ማለት ነው። na is equal to 3 ነው። ሳምፕል ስፔሳችን 6 ነው። ሶ ሲካፈል ለ6 is equal to 0.5 ይሆናል። an even number ኢቭን የመሆን ቻንሳችን ደግሞ ኢቭን ነምበር 2 4 እና 6 ናቸው።
ሶ ኤንኤ ኢዝ ኢኳል ቱ 3 ነው 3 ኦቨር 6 ይሆናል ማለት ነው 0.5 ይመጣል። ዲ ነምበር 8 8 ቁጥር የመሆን እድል የለውም ምክንያቱም ዳይ 6 ጎን ብቻ ነው ያለው 8 የመሆን እድሉ ኢምፖሲብል ነው ስለዚህ ቻንሳችን 0 ነው ማለት ነው። ሁለተኛ a box of IT can consist of 3 defective and 15 non-defective. If 10 of these are selected at randomly, what is the probability all will be defective? አንድ ሳጥን ላይ 80 ሻማዎች አሉ ከነዛ ውስጥ 30 የተበላሹ ናቸው 50 ደግሞ ያልተበላሹ ናቸው። ከነዚህ ሻማዎች ውስጥ 10ን ብንመርጥ ራንደምሊ ማለት ነው ሁሉም የተበላሹ የመሆን እድላቸው ስንት ነው ነው የሚለን ሶ ቶታል ሳምፕል ስፔሳችን 80 ነው ዲፌክቲቭ የተበላሹ ደግሞ 30 ናቸው ያልተበላሹ ደግሞ 50 ናቸው ሶ PA is equal to NA over N of sample space ይሆናል ሶ combination of 13 combination 10 times 15 combination 0 over 18 combination 10 ይሆናል። የትኛውም ቁጥር በዜሮ ኮምቢኔሽን ሲሆን አንድ ነው ብያችሁ ነበር ሶ 13 ኮምቢኔሽን 10 ኦቨር 18 ኮምቢኔሽን 10 ነው የምንሰራው ስንሰራው ወደ 0.000018 25 ይሆናል። ፕሮባቢሊቲ ስንሰራ ከ0 እስከ 1 ነው መሆን መቻል ያለበት ከ0 በታች መሆን የለበትም ከአንድም በላይ ደግሞ መብለጥ የለበትም ከዛ ውጪ ካገኘን የተሳሳተ ውጤት ነው የሚሆነው። B 6 will be non-defective 6 ያልተበላሹ የመሆን እድላችንና 4 የተበላሹ የመሆን እድላችን ነው የሚለን 13 out of 4 times 15 out of 6 over 19 out of 10 ይሆናል ማለት ነው ኮምቢኔሽናችን ስንሰራው መጨረሻ ላይ ወደ 0.265 ይመጣል። C all will be non-defective ሁሉም ያልተበላሹ የመሆናቸው እድል PA is equal to 30 out of 0 times 15 out of 10 over 18 out of 10 ይሆናል ኮምቢኔሽን ሶ በዚህ ወይ ስንሰራው 0.0064 ይመጣል ማለት ነው። ኦልሞስት ኮምቢኔሽኑን ፎርማቱን ካስቀመጥኩት ማባዛቱ አያቅታችሁም ብዬ ስላሰብኩኝ ነው። ሁለት ኤግዛምፕል ስለሰራ እንዳይሰለቻችሁ ኤክሰርሳይሱን እዘለዋለሁኝ። shortcoming of classic approach this approach is not applicable when total number of outcome is infinite the outcome is not equally likely classical approach መጠቀም የማይቻሉ አውትከሞቻችን ወይም ግኝቶቻችን ኢንፋይናይት ወይም የማያልቁ ከሆነና ሁሉም አውትከሞቻችን እኩል የሆነ ቻንስ ከሌላቸው ክላሲካል አፕሮች መጠቀም አንችልም ይሄንን መርሳት የለባችሁ። the frequentist approach this is based on the relative frequency of ይሄኛው አፕሮች ቤዝድ የሚሆነው ከዚህ በፊት በተፈጠሩት ውጤቶች ነው። ለምሳሌ የሆነ አይነት ምርት ላይ የሆነ ያሉ አሪፍ ፕሮዳክት ይሆናል የሆነ ያሉ ደግሞ የተበላሸ ፕሮዳክት ይወጣል። the probability of an event A is the proportion of outcome of favorable to A in long run when experiment is repeated under the same condition የሆነ ፕሮጀክት ውጤቱ ላይ በተመሳሳይ ለረጅም ሰዓት የሚደረግ አይነት ውጤቶች ጥሩም ወይም መጥፎም እያለ በቁጥር የምንገልጽበት መንገድ ፍሪኩዌንቲስት አፕሮች ይባላል ማለት ነው። ፎርሙላችን ይሄ ነው። ኤግዛምፕል if recording shows that 16 out of 100 bulb productive are defective what is the probability of newly producing bulb to defective 100 ሺህ አምፖሎችን ያመረተ ከነዛ ውስጥ ከ100 ሺዎቹ ማለት ነው 60ዎቹ የተበላሹ ናቸው። ስለዚህ ሌላ አዳዲስ አምፖሎች ሲሰሩ የተበላሹ የመሆናቸው እድል ምን ያህል ነው ነው የሚለን ፎርሙላችን is equal to PA is equal to limit of NA over N ይሆናል ማለት ነው። NA ያችን 60 ነው ቶታሉ ደግሞ 100 ሺህ ይሆናል 60 over 100 ሺህ is equal to 0.006 ይመጣል ማለት ነው። next axiomatic approach let E be a random experiment and S is sample space associated with E each event A real number is called probability of A satisfying the following properties is called axiomatic of probability or postulate probability
አክሲዮማቲክ አፕሮች ሰፋ ያለ ነው። የሆነ ራንደምሊ የምናደርገው ኤክስፐሪመንት ቢኖር በዛ ነገር ላይ ቶታል ሬንጅ ይኖረናል ከዚህ እስከዚህ ድረስ የመሆን እድሉ ማለት ነው። ወይም ሳምፕል ስፔሳችን ይኖረናል እዛ ውስጥ የሆነ አንድ ኦከር የመሆን እድሉ ስንሰራው እነዚህ ፕሮፐርቲዎችን ማሟላት ይኖርበታል። አንደኛ probability of A is greater than or equal to 0 ይሄ ስንጀምር ነግሬያችሁ ነበር። ፕሮባቢሊቲ ከ0 ሊያንስ አይችልም ከአንድም ደግሞ ሊበልጥ አይችልም። ይሄን ፕሮፐርቲ ማሟላት አለበት። probability of S is equal to 1 is sure event የመሆኑ እድሉ 100% ነው ማለት ነው። ፕሮባቢሊቲ አንድ ነው ማለት የመሆኑ እድሉ ሹር የሆነ ኢቨንት እንደማለት ነው። ሶስተኛ if A and B are mutually exclusive event the probability of that one or other occur equally the sum of the two probability of A union B is equal to probability of A plus probability B mutually exclusive ማለት ሁለቱንም የጋራ የሆኑ የማያካትት ስለሆነ ስለዚህ probability of A union B is equal to probability of A plus probability B ይሆናል። ኢንተርሴክሽን ስለሌለው መቀነስ የለብንም እዚህ ላይ አስፈላጊ አይደለም። አራተኛ ፕሮፐርቲያችን probability of A complement is equal to 1 minus probability of A ይሆናል። የፕሮባቢሊቲ ኦፍ A ኮምፕሊመንት ወይም ተገላቢጦሹ ማለት ፕሮባቢሊቲ ከአንድ መብለጥ ስለማይችል ከአንድ ላይ probability of A እንቀንሳለን ማለት ነው። አምስተኛ 0 greater than or equal to probability of A less than or equal to 1 ይሆናል። ፕሮባቢሊቲ ከ0 ይበልጣል ከአንድ ደግሞ ያንሳል። ይሄ የፕሮባቢሊቲ ህግ ነው። probability is equal to 0 is impossible event የማይሆን ወይም የመሆን እድሉ 0 የመሆን ነገር ማለት ነው። የማይሳካ ኢቨንት ማለት ነው። ዲያግራሙን ስንመለከት PA አለ probability of B አለ ኢንተርሴክሽን አለ ደግሞ መሃል ላይ የኤም የቢም የጋራ ማለት ነው። in generally probability of A union B is equal to probability of A plus probability of B minus probability of A intersection B ይሆናል ማለት ነው። mutually exclusive ካልሆነ ኢንተርሴክሽኑን እንቀንሰዋለን ማለት ነው። conditional probability and independency conditional event if occurrence of one event has an effect the next occurrence of the other event then the two events that conditional or dependent event conditional ወይም dependent event ማለት የአንደኛው ኦከር መሆን ሌላኛው ላይ አፌክት የሚያደርግ ከሆነ dependent event ነው። example suppose we have two red and three white ball in a bag በአንድ ቦርሳ ውስጥ ሁለት ቀይ ኳሶችና ሶስት ነጭ ኳሶች አሉ። draw a ball with replacement let A event with the first drawn is red probability of A is equal to 2 out of 5 ይሆናል 2/5 ማለት ነው። የመጀመሪያው ቀይ ኳስ ድሮውን ብናደርግ የቀዮቹ ብዛት 2 ነው። አጠቃላይ ባስኬት ውስጥ ያሉት የኳሶቹ ብዛት 5 ስለሆነ ስለዚህ ቀዩን ኳስ የማግኘታችን እድል 2/5 ይሆናል ማለት ነው። B the event of the second drawn is red probability of B is equal to 2 out of 5 ይሆናል ማለት ነው። ምክንያቱም with replacement ስለሆነ A እና B ኢንዲፔንደንት ናቸው አንደኛው ሌላኛው አፌክት አያደርገውም። ሁለተኛ draw a ball without replacement let A the number of the first ball is red PA is equal to 2 out of 5 ይሄኛውን የመጀመሪያው ድሮ ስለሆነ ከመጀመሪያው ላይ ተመሳሳይ ነው የሚሆነው። B the event of the second drawn is red አሁን የኛው እንደቀድሞ አይደለም without replacement ስለሆነ መጀመሪያ ድሮ ያደረግነው ተመልሰን ባስኬት ውስጥ ስለማይገባ ስለዚህ የመጀመሪያው ድሮ ያደረግነው ቀይ ከሆነች የቀዩ ብዛት 2 ነው። ቀዩ ሁለተኛው ላይ ስለማይገባ ይቀንሳል 1 ይሆናል ማለት ነው። አጠቃላይ ኳሶቹ ብዛት ደግሞ 5 የነበረው 4 ይሆናል። ስለዚህ ቀጣዩ ቀይ የመሆኑ እድሉ 1/4 ነው ማለት ነው። conditional probability of an event the conditional probability of an event A is given that B has already occurred denoted by probability of A given that B probability of A given that B is equal to probability of A intersection B over probability of B ይሆናል። probability of B not equal to 0 probability of A complement given that B ከሆነ ደግሞ 1 minus probability of A given that B ይሆናል ማለት ነው። probability of B complement given that A ሲሆን ደግሞ 1 minus probability of B given that A ይሆናል ማለት ነው። example for student enrolled at freshman at certain university probability is 0.25
that he or she will get scholarship and 0.75 he or she will graduate. If the probability is 0.2 if he or she will get scholarship and will also graduate, what is the probability that a student who get scholarship graduate? ፍሬሽማን ዩኒቨርሲቲ ተማሪዎች ላይ 0.25 ስኮላርሺፕ የማግኘት እድል አላቸው። 0.75ቱ ደግሞ ከዩኒቨርሲቲ ይመረቃሉ። በተመሳሳይ ሰዓት ስኮላርሺፕ አግኝተው የሚመረቁት 0.2 ናቸው። ጠየቅነው ደግሞ ፕሮባቢሊቲ ኦፍ ተመርቀው given that of ስኮላርሺፕ የሚያገኙት ነው። ፕሮባቢሊቲ ኦፍ ኤ ማለት ስኮላርሺፕ የሚያገኙት ናቸው 0.25 ነው። ፕሮባቢሊቲ ቢ ማለት ደግሞ የተመረቁ ናቸው ግራጁዌት ያደረጉ ማለት ነው 0.75። ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ቢ ማለት ደግሞ ስኮላርሺፕ አግኝተው የተመረቁ ማለት ነው 0.2 ማለት ነው። ሪኳርዳችን ፕሮባቢሊቲ ኦፍ ቢ given that ኤ ነው የሆነው። ፕሮባቢሊቲ ኦፍ ቢ given that ኤ is equal to ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ቢ ኦቨር ፕሮባቢሊቲ ኦፍ ኤ ነበር ያልነው 0.2 ኦቨር 0.25 is equal to 0.8 ይሆናል። if the probability the research project will planned is 0.6 and that will be well planned and will executed is 0.54, what is the probability that well executed given that well planned? probability of well planned ተሰጥቶናል PA ማለት ነው equal to 0.6 ነው። probability of A intersection B is equal to 0.54 ነው። well planned well executed የሆነ ማለት ነው። requiredአችን ደግሞ well execute ሆኖ given that of well planned የሆነው ነው። probability of B given that A ነው ማለት ነው የተጠየቅነው። probability of B given that A ሲሆን ደግሞ probability of A intersection B over probability of A ነበር ያልነው 0.54 over 0.6 is equal to 0.9 ይሆናል ማለት ነው። ሶስተኛ a lot of consists of 20 defectives and 18 non-defectives from which two items are chosen without replacement. Event A and B are defined as A is equal to first items chosen are defective, B is the second item chosen as defective. ጠቅላላ ዕቃዎቹ 100 ናቸው 20 የተበላሹ ናቸው 80ዎቹ ደግሞ ያልተበላሹ ናቸው ማለት ነው። አወጣጣችን without replacement ነው። ሁለቱም የተበላሹ የመሆን እድላቸው የሚሆነው probability of A intersection B ነው ማለት ነው። መጀመሪያ የተበላሸ የመሆን እድሉ 2/100ኛ ነው። ቀጣዩ ደግሞ አንድ የተበላሸ ስናወጣ ሳጥን ውስጥ 19 የተበላሸ ይሆናል እና ደግሞ 99 ጠቅላላ ዕቃዎች ይቀራሉ። ስለዚህ ሁለተኛው የተበላሸ የመሆን እድሉ 19 ኦቨር 99ኛ ነው የሚሆነው። ውጤቱ የሚሆነው 20 ኦቨር 100 ሲባዛ 19 ኦቨር 99ኛ ነው የሚሆነው is equal to 19 ኦቨር 495 ይመጣል ማለት ነው። ሁለተኛው የተበላሸ የመሆን እድል ማለት probability of B ነው ማለት ነው። እዚህ ጋር አሁን የመጀመሪያ ምን እንደሆነ አልተረጋገጠም። ስለዚህ ሁለተኛው ሁኔታዎች ደምረን እናገኘዋለን ማለት ነው። የመጀመሪያው ተበላሽቶ ሁለተኛው የተበላሸ ማለት is equal to ቀደም ሰርተናል 19 ኦቨር 495ኛ ነው። መጀመሪያ ላይ ስላገኘ ነው በድጋሚ አንሰራው። ሁለተኛ ላይ የመጀመሪያው ሳይበላሽ ሁለተኛው ላይ የተበላሸ ማለት ደግሞ 80 ኦቨር 100ኛ ሲባዛ 20 ኦቨር 99ኛ ይሆናል ማለት ነው። 20 ኦቨር 99ኛ ስናቃልለው 4/5ኛ ሲባዛ 20 99ኛ equal to 80 ኦቨር 495 ይሆናል። ውጤቱን መደመር ነው 19 ኦቨር 495 ሲደመር 80 ኦቨር 495 is equal to 99 ኦቨር 495 ይሆናል ማለት ነው ወይም 0.2 ማለት ነው። ሳይመለስ በሚደረግ ምርጫ ላይ የመጀመሪያው ውጤት ምን እንደሆነ ካልታወቀ የሁለተኛው እድል ሁልጊዜም የመጀመሪያው እድል እኩል ነው የሚሆነው። probability of independent event two event A and B are independent if and only if probability of A intersection B is equal to probability of A times probability of B. independent event ከሆነ probability of A intersection B is equal to probability of A times probability of B ይሆናል። እንዲሁም probability of A given that B is equal to probability of A ይሆናል በኢንዲፔንደንት ኢቨንት። በዲፔንደንት ኢቨንት አይተናል probability of B given that A is equal to probability B ይሆናል በኢንዲፔንደንት ኢቨንት ማለት ነው። example a box contains 4 black ball and 6 white ball
what is the probability of getting two black ball are drawn one after the other under the following condition የሆነ ሳጥን ውስጥ 4 ጥቁርና 6 ነጭ ኳሶች አሉ የተጠየቅነው ሁለቱም ጥቁር ኳሶች አንዱ ከአንዱ በኋላ ብናወጣ ጥቁር ኳሶች የማውጣታችን ቻንስ ምን ያህል ነው የሚለው ህጎች አሉት with replacement and without replacement the first ball is drawn is not replacement በሳጥን ውስጥ 4 ጥቁር ኳሶችና ጠቅላላው ደግሞ 10 ናቸው ስለዚህ እድሉ የሚሆነው 4/10ኛ ነው የሚሆነው ይሄ የመጀመሪያው ኳስ ሁለተኛው ኳስ ደግሞ ጥቁር የመሆን እድሉ አንደኛው ጥቁር ኳስ ቀድሞ ስለወጣ አሁን ሳጥን ውስጥ የሚቀሩት ጥቁር ኳሶች 3 ብቻ ናቸው ጠቅላላ ኳሶች ደግሞ ከ10 9 ዝቅ ይላል ማለት ነው ስለዚህ ጥቁር የመሆን እድሉ 3/9ኛ ይሆናል ሁለቱንም ጥቁር የመሆን እድሉ ደግሞ probability of A intersection B ነው የሚሆነው ስለዚህ ሁለቱንም ማባዛት ነው የሚሆነው 4/10ኛ ሲባዛ 3/9ኛ ይሆናል ማለት ነው is equal to 12/9ኛ ስናቃልለው 2/15ኛ ይሆናል ማለት ነው B the first ball drawn is replaced ይሄ ማለት የመጀመሪያው ኳስ አውጥተን ካየነው በኋላ መልሰን ሳጥን ውስጥ ጨምረን ሁለተኛው እናወጣለን ማለት ነው የመጀመሪያው ኳስ ጥቁር የመሆን እድሉ 4 ጥቁር ኳሶች አሉ ጠቅላላው 10 ነው ስለዚህ 4/10ኛ ነው የሚሆነው ሁለተኛው ኳስ ጥቁር የመሆን እድሉ ደግሞ የመጀመሪያው ኳስ መልሰን ስለምንከተው አሁንም ሳጥን ውስጥ አሁንም የሚኖረው ኳሶች የጥቁር ኳሶች ብዛት 4 ነው የሚሆነው ጠቅላላዎቹ ደግሞ 10 ነው የሚሆነው አይቀንስም ስለዚህ እድሉ አሁንም 4/10ኛ ነው የሚሆነው ሁለቱንም ጥቁር የመሆን እድላቸው ደግሞ probability of A intersection B ስለሆነ ሁለቱንም እናባዛዋለን ማለት ነው 4/10ኛ ሲባዛ በ4/10ኛ equal to 16/100ኛ ይሆናል ማለት ነው ስናቃልለው 4/25ኛ ይሆናል በዚህ መልኩ መስራት እንችላለን የዛሬ ቪዲዮ ይሄንን መስል ነበር ቀጣይ ቻፕተር 6ን ይዤላችሁ እመጣለሁ ፕሊዝ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እንዲሁም ቪዲዮ ብዙ ሰው ጋር እንዲደርስልኝ ላይክ በማድረግ እኔን ሰፖርት ማድረግ እንዳትረሱ ሐሳብ አስተያየታችሁ ያልተመቻችሁ ወይም እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ ለሁላችሁም በፍጥነት የመመለስ ነው የሚሆነው እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ መልካም ጊዜ